ይሰማል? የሚሰማ ከሆነ ንገሩኝ። አዎ በቃ ተስተካክሎ ከሆነ ጥሩ ነው። ይኸው እንደምትመለከቱት መሀል ሀገር ላይ ነው ያለነው እና አሁን ያለው ነገር ምን መሰለህ? ያንተ አሁን አስተሳሰብ አእምሮክ በጣም ኖርማል የሆነ ማንኛውም ሰው ቢያስብና ፈጣሪ በሰጠው አእምሮ ቢያስተነትን የሚደርስበት ነጥብ ነው ማለት ነው። ስለዚህ አሁን አንተ አሁን ኖርማል ሆነሃል፣ እንደ ኖርማል ሰው ማሰብ ጀምረሃል። በዶግማ አልታሰርክም ማለት ነው። ከዚህ በኋላ ነው ሐቅን መፈለግ የሚቻለው። ከዚህ በፊት ግን ሐቅን መፈለግ አትችልም። ለምን ከተባለ የሆነ ቦታ ላይ የተማርከው ነገር ኢንፍሉዌንስ ያደርግሃል። ከልጅነት ጀምሮ ያደግክበትን ፖይንት መልቀቅ በጣም ከባድ ነው በነገራችን ላይ። ለዚያም ነው ብዙ ጊዜ አሁን ኖርማል የሆኑ ሰዎች ወይ ደግሞ ወደ ኖርማል አስተሳሰብ የመጡ ሰዎች ለኢስላም በጣም ቅርብ ናቸው የሚባለው። ለምንድን ነው? ኢስላም ሌላ ዶግማ አስተምረክ ሌላ ምን አስተምረ የምትደርስበት ነገር አይደለም። ፈጣሪ ሰውን ሲፈጥር ኩሉ መውሉድ ዩለዱ ዐለ ልፊጥራ ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። የትኛውም የሰው ልጅ ሲፈጠር በኖርማል ፊጥራ ላይ ነው የሚፈጠረው። ሎጂክ በደንብ አድርጎ እንዲረዳ ተደርጎ ነው የሚፈጠረው ነው መጀመሪያ ሲፈጠር። ወደ ኢስላም ስትመጣ አሁን ለምሳሌ ቆይ ስለ ስላሴ ጉዳይ ስናነሳ አንድ ብዙ ጊዜ የማይነሳ ነጥብ አለ። ለሌላ እምነት ተከታዮች እኔም ስጠይቃቸው መመለስ የማይፈልጉት ነጥብ ሹፍ፣ አምላክ የራሱ የሆነ ባህሪ አለው። ሰው የራሱ የሆነ ባህሪ አለው። ተግባባን አይደለም? አምላክ የራሱ የሆነ ባህሪ አለው። ሰው የራሱ የሆነ ባህሪ አለው። የሰው ባህሪ ከአምላክ ባህሪ ሙሉ በሙሉ የተለየ ነው። የአምላክን ባህሪ ልክ እንደዚያው ከሰው ባህሪ ሙሉ በሙሉ የተለየ ነው። እንዴት ተደርጎ ነው ሁለት ሙሉ በሙሉ የተለያየ የሆነን ነገር መደበላለቅ የሚቻለው? ይሄ ጥያቄ አሁን ይነሳል። ማንም አይመልሰውም ይሄንን ጥያቄ። ለምንድን ነው የማይመልሱት ብለህ ስታስብ ትልቁና ዋነኛው ምክንያት እነሱ የሚከተሉት ነገር ከፈጣሪ የመጣውን ፈጣሪ ለሰው ልጅ ይስማማዋል፣ የሰው ልጅ ሊያምንበት ይችላል፣ ከሰው ልጅ አእምሮ ጋር መዋሃድ ይችላል ብሎ ያወረደውን ነገር ሳይሆን ራሳቸው የሆነን አስተምህሮት አምጥተው ጨምረውበት ነው ማለት ነው። ስለዚህ አሁን ወንድሜ ናታኔም ደግሜ ደጋግሜ የምልህ ነገር አልሐምዱሊላህ ጥሩ ቦታ መጥተሃል። አሁን መሀል ላይ ነው ያለው። መሀል ላይ ማለት ኖርማል አእምሮ አለክ፣ ማሰብ ትችላለህ። የትኛው ትክክል የትኛው ስህተት የሚለውን ነገር መለየት ትችላለህ። አብዛኛው አሁን ስለ ስላሴ ጉዳይ አስረዳለሁ ብሎ እየሮጠ የሚመጣ ሰው ብዙ ጊዜ አይተህ ከሆነ ነገሮችን ከሎጂካልነት አንጻር ወይ ደግሞ ከእንትን አንጻር አይደለም የሚመለከተው። ነገሮችን ካስተማሩት አስተምህሮት አንጻር ነው የሚመለከተው። በኖርማል አእምሮ እናስብ ስትለው አይ ይገለጥልሃል የሚለው ነገር ይመጣል። ሚስጥር እንትን ነው እየተባለ ይመጣል። ስለዚህ አንተ ያለህበት ቦታ በጣም ጥሩ ቦታ ላይ መጥተሃል። አላህ ደግሞ ወደ ቀጥተኛው መንገድ ወደ ኢስላም እንደሚመራህ ተስፋ አደርጋለሁ። በዚሁ አጋጣሚ ደግሞ ወንድማችን ዳጊ ቅድም ያነሳው ነጥብ አለ። አካውንቱ ላይ ዳጊ ነው የሚለው ስሙን ባላውቅም ማለት ነው። ወንድማችን ያነሳው ምንድነው መች እንደምትሞት አታውቅም የሚል ነገር ነው። ይሄ በጣም አሳሳቢ ጉዳይ ነው። ባይደወይ አንድ አዕሻ የሚባል ገጣሚ ነበር። አዕሻ የሚባል ትልቅ ገጣሚ ነበር በረሱላችን ሰለላሁ ዐለይሂ ወሰለም ዘመንና ያ ገጣሚ በጣም ጀግና ከሚባሉ የጃሂልያ ገጣሚዎች አንዱ ነበር። ይህ ገጣሚ የሆነ ጊዜ እስልምናን ልቀበል ብሎ ከሀገሩ ተነስቶ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ወዳሉበት ወደ መዲና መምጣት ይጀምራል። ልክ እየሄደ ወደ መዲና እየመጣ መንገድ ላይ ቁረይሾች ያዩታል። አዕሻ ወዴት ነው የምትሄደው ሲባል ወደ መዲና እየሄድኩ ነው፣ መዲና ሄጄ ሙሐመድን ልከተል እያሰብኩ ነው። በነገራችን ላይ ለነቢያችን ያወጣውን ግጥም ብትሰሙ በጣም ገራሚ ግጥም ነው። በደንብ አድርጎ ነቢዩን እንደሚያከብራቸው የተላኩበት ዓላማ ትክክልም እንደሆነ መናገሩና መሰል ነገሮችን አስቀምጦ ነበርና ከዚያ በኋላ ምን ይሉታል እነኛ የቁረይሽ ሰዎች? ያው በዚያ ዘመን ደግሞ እናንተም ታውቃላችሁ፣ አንድ ገጣሚ እናንተን መታ ማለት የእናንተ ሚሽን ወደቀ ማለት ነው። ልክ አሁን ላይ ቲክቶከሮች ትልቅ ቦታ እንዳላቸው ማለት ነው። ቲክቶከር እኮ አሁን ምንም ስለ ኢስላም ምንም የማያስተምር ቲክቶከር ፎሎወር ስላለው ብቻ የዑምራ ፓኬጆችን ማስታወቂያ ሲሰራ፣ ዑምራ ማለት ዒባዳ ነው፣ ግን ማስታወቂያ ሲሰራ ትመለከታለህ። ለምን ሲባል ፎሎወሮች ስላሉት። በዚያ ዘመንም ቲክቶከርነት ማለት ገጣሚነት ነው በዚያ ጊዜ። ስለዚህ አሁን ምን ተደረገ?
ያ ገጣሚ ወደ ሙሐመድ ከሄደ ሰለላሁ ዐለይሂ ወሰለም ወንድማችን የዳጊ አካውንት ባለቤትም ስሙ ሙሐመድ መሆኑን ነግሮኛል ከታች ባረከላሁ ፊክ ወአሕሰነላሁ ኢለይክ ከነቢያችን ሙሐመድ ጋር ሰለላሁ ዐለይሂ ወሰለም አላህ ይቀስቅስህ ጉርብትናውን አላህ ይወፍቅህ እና አሁን ይህ ገጣሚ ወደ መዲና ከሄደና እስልምናን ከተቀበለ ብዙ ሰዎች ኢስላምን ሊቀበሉ ነው ነቢያችን በግጥም ሊደገፉ ነው ስለዚህ ምን እናደርጋሉ አዕሻ እንስማማና 100 ግመል እንስጥህ አሉት ዘንድሮ ሳይሆን የሚቀጥለው አመት በዚህ ሰዓት ሙሐመድ ካልጠፉ ብትከተላቸውም ችግር የለው ግን እስከሚቀጥለው አመት በዚህ ሰዓት ድረስ ሙሐመድ ጋር ሄደህ እስልምናን እንዳትቀበል ወደ መጣህበት ተመለስ 100 ግመል ይሰጣል ተባለ 100 ግመል ማለት ያው በዚያ ጊዜ በጣም ትልቅ ነገር ነው የሆነ ሰው በቃ አንድን ሰው እጅ ማሰጠት ሲፈልግ 100 ግመል ነው የሚጠራው ስለዚህ አሁን ምን ተደረገ ያ አዕሻ ቁጭ ብሎ ነገሮችን ተመለከተና እንዴ እስከሚቀጥለው አመት ብቻ ከሆነማ ምንም ችግር የለውም በቃ ብሩን ልቀበልና የሚቀጥለው አመት ምን አደርጋለሁ አለ ሄጄ እስልምናን እቀበላለሁ ብሎ ተመለሰ ከዚያ በኋላ አዕሻ የሚቀጥለው አመት አልደረሰም ከዚያ በፊት ነው የሞተው ወደ ነብያችን ሰለላሁ ዐለይሂ ወሰለም መተው ሲነግሯቸው ነብያችን የአዕሻን ግጥም ሰሙ መጀመሪያ ግጥሙ ላይ ነብያችንን ሲያሞግሳቸው ብትሰማ ወላሂ ትገረማለህ ግጥሙ አሁን ድረስ አለ በነገራችን ላይ ነብያችን ሰለላሁ ዐለይሂ ወሰለም ስለ አዕሻ ጉዳይ ሰምተው እንዲህ እርሶን በጣም ይወዶት ነበር ያከብሮት ነበር ግን እስልምናን ሳይቀበል ነው ያረፈው እርሶ የያዙት ነገር እውነት መሆኑን ሁላ እውነት ነው ብሎ ሁላ ሲናገር ነበር ምናምን ሲባሉ ነብያችን ሰለላሁ ዐለይሂ ወሰለም የመለሱት አንድ ከባድ መልስ ነበር ካደ አየንጁ ወለማ ነበር ያሉት እንዲያው ነጃ ለመውጣት እኮ በጣም ተቃርቦ ነበር በዚያች 100 ግመል ተሳስቶ ባይቀር ኖሮና መጥቶ እስልምናን ቢቀበል ኖሮ ነጃ ወጥቶ ነበር አሉ ስለዚህ ያ አዕሻ የሚባለው ገጣሚ 100 ግመል አግኝቶ ጊዜ ሰጥቶት ጊዜ ያገኛለው በሚል ስለቀረ ብቻ ያ እጣ ፈንታ ደረሰበት ማለት ነው ስለዚህ ወንድሜ ናታኔም የምልህ ነገር ቢኖር እንዳልከው አሁን እንዳልከው አጥና የምታጠናውን ነገር ግን አፍጥነውና አጥና ካጠናህ በኋላ ቢኢዝኒላህ ተዓላ አላህ ሱብሓነሁ ወተዓላ ወደ ቀጥተኛው መንገድ ይመራሃል የፈለከውን ጥያቄ ስለ ኢስላም ማንሳት የምትፈልጋቸውን ጥያቄዎችን ማንሳት ትችላለህ ችግር የለውም በፈለክበት ሰዓት ማንሳት ትችላለህ እልሃለሁ ባረከላሁ ፊክ ወአሕሰነላሁ ኢለይክ አይ አመሰግናለሁ እሺ ግን ምንድነው ድሬዳዋ ላይ እኔ ድሬዳዋ ነው የምኖረውና ድሬዳዋ ላይ እናንተ የምታውቁት ሰው ካለ ብታመቻቹልኝና ላይ ምስክር ነው የት አካባቢ ነው ያለው ድሬዳዋ ወደ ወሮ አካባቢ ማርያም ወርቅ አካባቢ ማለት ነው እዚህ ዴልታ ሆስፒታል አካባቢ ድሬዳዋ ትኩሳት ይቅርታ ምግብ መጥቶልን ነው ምግቡን ካልተቀበልክ ተብዬ እሱን እያወራኋቸው ነበር እሺ ድሬዳዋ የት አካባቢ ነው ያልከኝ ወንድሜ አልሰማሁህም ምክንያቱም ድሬዳዋ በነገራችን ላይ ተወልጄ ያደግኩባት ከተማ ናት ጎሮ ሰፈሬ ነው